አህመድ እባላለሁ። አህመድ አሊ። አሁን ግን አባ ፊጣ በመባል ነው የምጠራው። እዚሁ አደግን፣ ልጅ ወልደን አሳድገን ሀገራችንን እያገለገሉ ነው። አብይም እዚሁ ተወልዶ ያደገው፣ እኛም እስከ ዛሬ እየኖርን ነው። በሻሻ የገባ ነው በኃይለ ሥላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚሁ ነው ተወልደን ያደግነው። እዚህ የግብርና ስራ እንሰራ ነበር። ቡና እናስተክል ነበር፣ እህል እንዘራ ነበር፣ የንግድ ስራም እንሰራ ነበር። እኔ ልጆችን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በሥራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ።